ለኢትዮጵያ ህዝብ ባህር አንሳሳለትም እኛም ኤርትራ ህዝብ ኢትዮጵያ ባህር አይጠቀምም አንላችሁ ኢትዮጵያዊ ሊነቃ ይገባል እኛ ጸባችን ከማጋር ነው ነስሙልኝ አያችሁ አይደል ቲክቶክ ላይ አንዳንዴ ፍለርት ታደርጋለሽ ከራቺ ጋር ይመኙልኛል እሱን ዩቲ ከራቺ ጋር ምን አላት እዚህ ላይ አሁን ደብቃ ነው እንጂ ፍቅረኛሞች ነው እንችላል ማለት አስባለሁ እኔ ናንቺ አይ ቲንክ ሰሞኑን ደግሞ አነጋጋሪ የሆነው የጃኒና የአዶናይ ፍቅር ሌላ ታሪክ ውስጥ ገብቷል እስከ መጨረሻው ተከታተሉኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የተከበራችሁ የዚህ ቻናል ቤተሰቦች እንደምን አላችሁልኝ የአቡ ሪያክት ቤተሰቦች ማለት ነው 1000 ከምናምን ቤተሰብ አፍርተን ጠፋን ገባችሁ 1000 ከምናምን ቁጭ አድርገን የት እንደጠፋን ባይገባኝም ማለት ነው ዛሬ ከ125 ቀን በኋላ ተመልሻለሁ ያው ግማሽ አመት በሉት ግማሽ አመት እንደዛ ነው ጠፍቼ ነበረ ዛሬ እንግዲህ በሌላ ቪዲዮ ተመልሻለሁ እንግዲህ ለዚህ ቻናል አዲስ ናችሁ አንተ አዲስ ነህ ሰብስክራይብ አንቺም አዲስ ነሽ ሰብስክራይብ አርጋሃል ለማንኛውም ሰብስክራይብ ማድረጋችሁ እንዳረሱ እስቲ ይሄን ቻናል በዚህ ቪዲዮ ብቻ ማለት ነው ጸዴ ሰብስክራይብ እና ጸዴ ላይክ ካሳያችሁ ማለት ነው እኔ ወንድማችሁ እኔ በቀን 5 ይመጣል በቀን 5 ይመጣለሁ ለማንኛውም ዛሬ በሌላ ቪዲዮ ሰሞኑን ሚዲያ ላይ አነጋጋሪ የሆኑ ቪዲዮዎችን ከዩቲዩብም ቢሆን ከቲክቶክም ሰብሰብ አድርገን መተናል ከናንተ የሚጠበቀው እስከ መጨረሻው ከኛ ጋር ፈታ ዘና ማለት ብቻ ነው ወደ ቪዲዮ ተመልካቾች እስቲ ጸባችን ከማን ጋር እንደሆነ እዚህ ጋር ይውልኝ እኛ ለኢትዮጵያ ህዝብ ባህር አንሳሳለትም እኛም ኤርትራ ህዝብ ኢትዮጵያ ባህር አይጠቀምም አንላችሁ ኢትዮጵያዊ ሊነቃ ይገባል እኔ እንደ አንድ ፖለቲካ ተናጋሪ ልላችሁ ፈልገው አንድ ነገር አለ እኛ ባህር አብረን ለመጠቀም ተፈጥሯዊና ምድራዊ ግዴታችን ነው ኢትዮጵያ ባህር እንዳትጠቀምና ህዝብ እየማገደ ለመኖር የሚፈልገው ኢሳያስ ነው እና የኢሳያስ ደጋፊዎች ብቻ ናቸው ኤርትራ ግን በሰላም ከኢትዮጵያ ጋር አብረን ባህር እየተጠቀምን አብረን ሼር ያደረግን አብረን እያደግን አብረን እየሰራን ለዲቨሎፕመንት ለስራ ለኢኮኖሚ ሙቭ ማድረግ እንችላለን ይህንን ሰይጣን ከታገደ በኋላ ነው ይህንን ሰይጣን ካለበት ቦታ ከተነሳ በኋላ እንጂ የኤርትራ ህዝብ ባህር ኢትዮጵያ አትጠቀምም ኢትዮጵያ ባህር አይመለከታትም ያለ ኤርትራው የለም እኛ ከሁሉ በሰላም መኖር ነው የምንፈልገው ማንንም ኤርትራው ግን እኛ አንዋጋም ከዚህ በኋላ እኔ ከአማራ መዋጋት አልፈልግ ከትግራይ መዋጋት አልፈልግ ከኦሮሞ መዋጋት አልፈልግ ከማንንም ጋራ መዋጋት አልፈልግም እኔ ከአሰብ የሚተልቅ ጠላት አለኝ ኢሳያስ የሚባል ጠላት አለኝ እኔ እንግዲህ ተመልካቾች እንደሰማችሁ እዚህ ጋር ላታችን ማን ለያችሁ ለማንኛውም ብቻ ጸዴ ነው እኔ ደግሞ ጭራሽ አልፈልግም ከሱ ጋር ምንም አልወደውም እሱን ሳይው ራሱ ማለት ነው እናቱ በጣም ጥሩ ሰው ናት ፋሚሊዎቹ ጥሩ ናቸው ሁሉም በቃ እሱን ብቻ ነው ችግሬ ከሱ ጋር ነው ያለ ከዛ ነው በእድሜ አይደለም በእጥፍ ይበልጠኛል እንደውም ከዛም በላይ የሆነ ቀን እናቱ ቁጭ አረገችኝና ልጄኮ ህፃን ነው ምናምን ብላ በቃ እኔ 13 ከሆንኩ እሱ ከኔ ጥፍ በላይ እንደሆነ ነገረች ልጅ ነው ወጣት ነው ትልቅ ነው ብለሽ ነው ምናምን አለችኝ ቢሆንም ለኔ ኤጅ የሚመጥን አይደለም ሁሉም የፈጣሪ እንትን ነው መልክም ቁመና ግን እሱ ረጅም ጥቁር ነበርና ማለት ነው ኢማጂን አስበዋል በልጅነት እንደዛ አይነት ሰው ሲሆን እና በቃ ጥላቻ ነው የሚያድርብ እንደዛ አይነት ሰው አትወድም ከነጭራሹ ማለት ነው እኔ ገለጻሽ ገርሞኝ ነው በጣም ረጅም ጥቁርን የሚወዱ በጣም ብዙ ሰዎች አሉ እኔ አልወድም ምክንያቱም በልጅነት ያየው እንትን ነገርና ደግሞ ልጆች ቤት ራሱ እህቶች ትልቅ እህቴና ወንድሞቼ ምናምን እንደዚህ እኮ ነው ምናምን ብለው በሱ እንትን ሲሉ ስለማይ ማለት ነው ባለው ነገር ለምን እኔ እንደዛ ይንታገባለሁ ለምን ምናምን በጣም ነው ብቻዬን ማወራው የነበረ ከዛ ከሱ ጋር እንደዛ ያልን ቆየን የሆነ ሰዓት ላይ ተጣላን በጣም በኃይለኛው ማለት ነው ምክንያቱም በቃ እኔ አልፈልግም አንዳንዴ ራስን ገመና እንደዚህ ሚዲያ ላይ አውጥቶ መናገር ጥሩ አይደለም
ረዘመ ጦቀረ ምን ችግር አለ? ኢማን ካለው እኮ በቂ ነው። ኢማን ካለው በቂ ነው። በቃ ሴቶቼ በዚህ ሰዓት ወንድ ወርቁ ነው አለ። አትቀልዱ። ረዘመ ጦቀረ ምንም ቢሆን ማለት ነው ምንም ቢሆን እንዳትምሩ። ገባችሁ? እንዳትምሩ። ይገርማል። ብቻ አሪፍ ነው። ቲክቶክ ላይ አንዳንዴ ፍለርት ታደርጊያለሽ። ቤተሰብ እያየ ነው እነሱ ቪዲዮዎች እነሱ ያያሉ። አዎ ምን ይላሉ? እኔ ከራቺ ጋር ይመኙልኛል። እሱን ይሄ ቀልድ አይመስላቸውም፣ የምር ነው ይመስላቸው። እሱ ነገር ቀልድ ነው እንዴ? አዎ በጣም ተመልካችን ለመሳብ ነው። አዎ በቃ እንዴ ሲወራ ደስ ይላል፣ ሰውም ይወደዋልና በቃ ከወደዱት ብለን አርገ ጀመርን እንጂ የእውነት አይደለም። የምሩ ምንድን ነው የቀልዱ እሱ ከሆነ የምሩ የማይቀረጸው ምንድን ነው? ማናየው ነገር አለ ሌላ ከጀርባ? ነፃ ነሽ? አዎ ምን ታስባለች ታዲያ? ቤተሰብ እኮ አሁን ኧረ እንደው ጠይቀልን ምንድነው ዩቲና ራቼ ቢፍ አላቸው ነው አይደል የሚባለው? ብቻ ግን እነዚህ ልጆች ያስጠረጥራሉ። ገባችሁ? እኔ ዩቲን እና ራቼን በጣም ነው የሆነ ሰሞን አብሶ ተከታታይ ቪዲዮ አብረው እየሰሩ ነበር። ብቻ ማታ ሰይፉ ላይ ቀርባ እንደዚህ ኢንተርቪው ተደርጋለች ማለት ነው። ከዚህም በተጨማሪ ደግሞ አዶናይ እና ጃኒ ሌላ ታሪክ ውስጥ ገብተዋል። ሌላ ታሪክ ብቻ ፍቅራቸው ምናምን እያሉ ያስቀናል ምናምን እያሉ ብዙ ሰዎች የተናገሩበት ነው። እስቲ አንዳንድ ቪዲዮ ተመልክተን እንመለሳለን። መቼስ እንግዲህ እዚህ ጋር የምታዩት የጓደኝነት ነው አንልም፣ የጓድ ቤስት ፍሬንድ ነው አንልም፣ የቤስት ፍሬንድ አንልም። ብቻ እዚህ ጋር ሌላ ፍቅራቸው ያስታውቃል። ፍቅራቸው በግልጽ ነው የሚታወቀው። ሃይ ጋይስ እንዴት ናችሁ? ደህና ናችሁ ወይ? ኦ ማይ ጋድ ምንም ቃል ነው ያጣሁት። በቃ ቃል ነው ያጣሁት። ትላንትና የጃኒን በርዝዴ ናይት ግን አይታችኋል? ማይ ጋድ እኔ አላቅም። ፈርስት ኦፍ ኦል ሃፒ በርዝዴ የኔ ቆንጆ፣ እንኳን ተወለድሽ። መኒ ሞር የርስ ሄድ የኔ ፍቅር እና በቃ አሮ ነው ብቻ ኖ ወርድስ። ብቻ አዶናይና አንቺ ጓደኛም ሆኑ ማሚን ጓደኛ በእንደዚህ አይነት ጓደኝነትም ልክ ጓደኝነት ከተገኘ ዩ አር ሶ ላኪ ፐርሰን። በጣም በቃ ዩ አር ሶ ላኪ። እንደው ጓደኛ ደግሞ የፍቅር ጓደኛ ደግሞ ከሆነ ሰምሃው እንደዛ ነው የሚመስለው። ግን ያርግልሽ የኔ ፍቅር ያድርግልሽ። ባይዘው ጃኒ በጣም የዋህ ልጅ ናት። በጣም ንጹህ ልብ የሆነች ፒውር ሀርት ነች። እኔ ዝም ብዬ ሳያት በብዙ ቪዲዮዎቿ በቃ አይቻታለሁ ምናምን ፎሎወሯ ነኝ እና ሺ ኢዝ ሶ ስዊት ሺ ዲዘርቭ ደግሞ አዶናይ ሂ ኢዝ ጂኒየስ ማን በቃ ሱፐር ነው። በቃ ሱፐር የሆነ ወንድ ነው ነው ማይ ጋድ ማለት ካያችሁት። ሴት ልጅ ግን ማለት የእነዚህ ልጆች ሂደት ግን እኛን አስዌርቱ ጋር ብዙ ነገር እግዚአብሔርን እያስተማረን ነው። ሴት ልጅ ምን እንደሚያስደስታት ምን እንደሚያስፈልጋት በጣም ትምህርት ነው የሚሆኑት። የእውነት በቃ ያየናቸው እኛን በጣም አቴንሽናችን በጣም በቃ አትራክት አድርገው ፒፕሉ እንዳለ እነሱን ነው በዚህ ሰዓት ቲክቶክ ላይ እኔ ሌላ ሰው ማየት በዚህ ሰዓት ሲጀመር ውስጤ ራሱ አይደሉም። በቃ እነዚህ ጊዜው የነሱ ነው። አሁን የነሱ ነው። በቃ እኛ እነሱን ነው የምናየው። በጣም እኛ ላይ ራሱ ብዙ ነገር ነው እየሰሩ ያሉትና ቴንኪዩ ልላችሁ እወዳለሁ። ሲቀጥል በቃ ማለት ሴት ልጅ ምን እንደሚያስፈልጋት አሁን በርዝዲዋ ላይ ካያችሁ አዶናይ በጣም በቃ እኛ ሴቶች አቴንሽን እንደምንፈልግ በቃ አቴንሽን ከሰጠን ወንድ ልጅ ጊዜውን ከሰጠን ትሪት ካደረገን ሪስፔክት ካደረገን በቃ እኛ አሮን ነው በቃ እየፈካች ነው ልጅ ጃኒ እየፈካች የውስጧን ደስታ መቆጣጠር አቅቷት ሁሉ ትጮህ ነበር በማልማል ቪዲዮቿ ላይና በቃ እንደዚህ ነው። እንደዚህ የሚያደርግ ወንድ ነው ሴት ልጅ የሚያስፈልጋት ነው። እንደዚህ አይነቱ ጀንትል የሆነ ወንድ በቃ ስኖት አባውት ማኒ ብር ስላለው ምናምን ሳይሆን ባለው ነገር የሚያስደስት ለሰው ልጅ ደስታ የሚጨነቅ ሴት ልጅ ክብር የሚሰጥ የሚያከብራት ሴት ልጅ የሚያከብረን ወንድ እንወዳለን። ጊዜውን የሚሰጠን ሪስፔክት የሚያደርገን አይታችኋል እንዴት እንደሚያረጋት እንደነበረ ምናምን በቃ ሺ ዲዘርቭት። ሲቀጥል ደግሞ የሱን ማንነት ደግሞ በዚህ ውስጥ ታያላችሁና በቃ ጀንትል ወንድ ነው።
ጀንትል ወንድ ነው። ያርግላችሁ፣ ያጣፍጥላችሁ። ሴት ልጅ በቃ ጽጌረዳ አበባ ናት። ባይዘው ሴት ልጅ ጽጌረዳ አበባ ናት። ሴት ልጅ ስትንከባከባት እየፈካች የቤትንም በትዳርም ይሁን በጓደኝነት እያስደሰተች የቤትን ደስታ የምትሞላው ሴት ልጅ ደስተኛ ስታደርጋት ነው። ትንሽ ደግሞ ስታስከፋት ወይ ስታሳዝናት ደግሞ ትከስማለች። ስለዛ ሴት ልጅ በዚህ መንገድ ኦፍ ኮርስ ትንሽ ወጣ በለክ ያየ ወንድም ስለሆንክ you are smart በቃ እኔ አሮን ነው ብቻ አሮን ነው አዶናይ no words ላንተ ጃኒዬ you deserve it just enjoy the moment enjoy አርጊ ይሄንን ሞመንት በጓደኝነትም ይሁን ኖርማል ፍሬንድም ከሆናችሁ ያው ምንም ያሳወቃችሁ ነገር የለም እኛም እየጠበቅን ነው ተስፋ አልቆረጥንም hopefully guys ጥሩ ጊዜ እንደምታሳልፉ አምናለሁ wish you all the best any ቆንጆ happy birthday once again bye bye ወዳችኋለሁ አዶናይ ግን በዚሁ ቀጥል ብቻ ጸዴ ነው ፍቅር ጃኒና አዶናይ አብሮ አንድ ላይ ቢጣመሩ ጸዴ ነው ብዬ አስባለሁ እንደ ሐሳብ ማለት ነው ለምንድነው አብሮ ያምራሉ አብሮ ጃኒም ቅል ባላት ብዬ አስባለሁ እንደዛው አዶናይም እያየን ነው ሶሻል ሚዲያ ላይ ማለት ነው አንድ ላይ ተጋቡ እንደ ሐሳብ እንደኔ ተጋቡ ምትሉ ኮሜንት ላይ ጻፉላቸው ፍቅረኛሞች መሆን እንችላለን ብለህ ታስባለህ? እኔ ናንቺ አይ ቲንክ አንቺ ምንድነው ስኮርፒዮ ነሽ? ያ እኔ ደግሞ ፓይሲስ ነኝ። ይሄንን የጃኒና የአዶናይን ቪዲዮ ከተመለከትኩ በኋላ ስለ ኮከባቸው ጥምረት ውጤታማነት ለማንበብ ሞከርኩና አሁን የምነግራችሁ በአራት ክፍል የተዘጋጀ መደምደሚያ ላይ ደረስኩ። ለጃኒና ለአዶናይ ላኩላቸው። አንደኛ አጠቃላይ ጥምረት በኮከብ ጥናት ዓለም ውስጥ እንደ አዶናይ ፓይሰስና ጃኒ ስኮርፒዮ ጥምረት ልብን የሚማርክና ጥልቅ ግንኙነት የለም ቢባል ማጋነን አይሆንም። የሁለቱ የውሃ ምልክቶች ጥምረት ልክ እንደ ሁለት ወንዞች ተገናኝተው አንድ ትልቅ ባህር እንደሚፈጥሩት ልክ ሰውነታችን በፀሐይ ተደብድቦ የሞቀውን ውስጣችን በቀዝቃዛ ሚሪንዳ እንደምናረሰርሰው ስሜታቸው ጥልቅ ጣፋጭ ሚስጥራዊና ኃያል ነው። ጃኒ ስኮርፒዮ እጅግ በጣም ጥልቅ የሆነ ስሜትና ለፍቅር የምትሰጠው ዋጋ ልዩ ነው። ይህ ባህሪዋ ከአዶናይ ፓይሰስ ሩህሩህና ስሜታዊ ተፈጥሮ ጋር ሲገናኝ ፍጹም ውህደት ይፈጥራል። ሁለቱ ሳይነጋገሩ የልብን የሚያውቁ የሐሳብን ቋንቋ የሚረዱና የነፍስን ጥሪ የሚሰሙ ናቸው። በደመነፍሳቸው የሚሰማቸውን ስሜት በማመን ውስብስብ ጉዳዮችን በቀላሉ ይፈታሉ። አዶናይ በህይወቱ የነፍስ ያጋር ብሎ ሊጠራት የሚችላትን ሴት የሚፈልግ ከሆነ ከጃኒ የተሻለ አማራጭ ማግኘት ይከብደዋል። ፓይሰሶች በመጀመሪያ እይታ የሚሰማቸውን ስሜት ሲከተሉ ሁሌም ትክክል ናቸው። ስለዚህ አዶናይ ጃኒ ላንተ ትክክለኛ እንደሆነች ከተሰማ በፍጹም ወደ ኋላ አትበል። ይህ ግንኙነት የመክሸፍ እድሉ እጅግ በጣም አናሳ ነው። ሁለተኛ የጥንካሬና የከለላ ሚዛን ጃኒ ለአዶናይ ልክ ሚሪንዳ በድካማችን ጊዜ ኃይል እንደሚሰጠን ሁሉ የሚያስፈልገውን ከለላና ጥበቃ ልትሰጠው ትችላለች። አዶናይ ፓይሰስ በተፈጥሮው የዋህና በቀላሉ የሌሎችን ተጽዕኖ የሚቀበል በመሆኑ ደግ ልቡን ለግል ጥቅማቸው ሊያውሉ ከሚፈልጉ ሰዎች ራሱን ለመጠበቅ ይቸገራል። ጃኒ በዚህ ረገድ እንደ ጋሻ ሆና ትከላከልለታለች። ነገር ግን አዶናይ የጃኒ ስውር ባህሪያት በጥንቃቄ ሊከታተል ይገባል። ጥበቃዋና ከለላዋ ድንገት ወደ መቆጣጠርና የባለቤትነት ስሜት ሊቀየር ይችላል። በሌላ በኩል አዶናይ የህይወት ውጣ ወረድ ሲበዛበትና ስሜቱ ሲጎዳ ከእውነታው የማምለጥ ዝንባሌ ያሳያል። በዚህ ጊዜ ጃኒ በራሷ የምትተማመንና ጠንካራ በመሆኗ ለአዶናይ መመኪያና ደጋፊ ትሆነዋለች። ተስፋ ሳይቆርጥ ከችግሮቹ ጋር እንዲጋፈጥ እንደ ሚሪንዳ ብርታት ትሰጠዋለች። ሶስተኛ የጋራ ህይወትና ፍቅር ሁለቱም ህይወትን አብረው የሚያጣጥሙባቸው ብዙ የጋራ ፍላጎቶች አሏቸው። ሙዚቃ፣ ዳንስ፣ ስዕልና ሌሎች የኪነ ጥበብ ስራዎች እንዲሁም እንደ ዋና አሳ ማጥመድና በጀልባ መንሸራሸር ያሉ ከውሃ ጋር የተያያዙ እንቅስቃሴዎች ያስደስቷቸዋል። በፍቅር ህይወታቸው በመኝታ ክፍላቸው አስደናቂ ተጣማጅ ናቸው። ጃኒ ስኮርፒዮ አዶናይ ፓይሰስ ለፍቅር አድራጎታቸው የሚሰጠውን የተቀደሰ ያህል ዋጋና ክብር በጣም ትወድለታለች። ሁላችንም የደረቀውን ጉሮሯችን በቀዝቃዛ ሚሪንዳ ማረስረስ እንደምንወደው ያህል። አራተኛ ሊታሰብበት የሚገባ ወሳኝ ማስጠንቀቂያ ምንም እንኳን የጃኒ ስሜታዊና ስውር ፍቅር ኃያል ቢሆንም አዶናይ አንድ ሊያውቀው የሚገባ ቁም ነገር አለ። ስለ ግንኙነቱ እርግጠኛ
ካልሆነና ለከባድ ነገር ዝግጁ ካልሆነ አካላዊ ግንኙነት ከመፈጸም መቆጠብ ወይም ነገሮች ወዴት እያመሩ እንደሆነ እስኪያረጋግጥ መታገስ ይኖርበታል። ምክንያቱም ጃኒ ስኮርፒዮ ከአንድ ሰው ጋር አንድ ጊዜ ፍቅር ከሰራች በኋላ ሙሉ ታማኝነትን ትጠብቃለች። ሰውየውንም የኔ ብቻ ብላ የባለቤትነት ስሜት ይሰማታል። ይህ ደግሞ ግንኙነቱን በቁም ነገር ላልያዘው ወገን ትልቅ ችግር ሊፈጥር ይችላል። ታዲያ ስለ ጃኒና አዶናይ የፍቅር ግንኙነት ቀጣይነት ምን ሐሳብ አላችሁ? ፍቅራቸውን እንደ ሚሪንዳ ጣፋጭ ያርግላቸው ብያለሁ። ማን እንደ ሚሪንዳ። መልካም ጊዜ። እንግዲህ እዚህ ጋር እንደሰማችሁት ግን ሳላደንቅ አላልፍም። ለምን ማስታወቂያውን በመሃል እያስገባ እንደ ሚሪንዳ የሚያቀዘቅዝ ምናምን እያልክ ማለት ነው። ብቻ ደስ ይላል። እንዳያችሁት ነው ቪዲዮ እና ጃኒና አዶናይ ይጋቡ ነው የምንለው። ተጋብታችሁ ማየት ነው የምፈልገው። ለምንድን ነው ከዚህ በፊት ጃኒ ከብዙ ሰው ጋር ተጎድታለች ብዬ አስባለሁ። ለምን ከጆን ዳንኤልም ጋር ነበረች። ጆን ዳንኤል ደግሞ ናዮን ልጅ ታውቃላችሁ፣ ብቻ ሁሉንም ነገር ታውቃላችሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። ተመችቷችኋል? እንዴት ነው? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትርሱ። በሌላ ቪዲዮ እስክንገናኝ ቻው።